ሰዎች ስም የሚያጠፉበት አንዱ ምክንያት ስም ለማጥፋት ብለው ብቻ ሳይሆን የራሳቸውን ስም ለመገንባት በማሰብ ነው። ከዚህ አንጻር ስም ማጥፋት በልጦ ለመታየት የሚወሰድ ስልታዊ አካሄድ ነው። ኃይል ሳይኖር ኃይለኛ መስሎ ለመገኘት የሚደረግ መፍጨርጨር ነው። አንዳንድ ሰዎች በሐሳብ በነገሮች አጥረው ከተገኙ ሌላው አናት ላይ ተራምደው ለመርዘም ይፈልጋሉ። ማለትም አንሰው መገኘታቸውን ርካሽ በሆነ ማስክ ሸፍነው ትልቅ ለመጫወት ይሞክራሉ። ዓላማቸው እንደሚባለው እውነቱን ማውጣት ሳይሆን የሌላውን ስብዕናና መልካምነት ሙልጭ አድርጎ በመዝረፍ በአቋራጭ ለመክበር መሞከር ነው። የእናንተ በአካባቢያቸው መታየት የሁል ጊዜ ፍርሃታቸውን ስለሚያባብስባቸው ማንነታችሁና ስማችሁ ላይ መዝመት አይነተኛ ምርጫቸው ይሆናል። ስለዚህ እንዲህ አይነቱን የስም ማጥፋት ጫጫታን እንደ ጭብጨባ ወስዳችሁ እግዚአብሔር በሰጣችሁ የተቃና የህይወት መንገዳችሁ ተመስገን ብላችሁ መቀጠል ነው። ሰዎች ስም የሚያጠፉበት አንዱ ምክንያት ስም ለማጥፋት ብለው ብቻ ሳይሆን የራሳቸውን ስም ለመገንባት በማሰብ ነው። ከዚህ አንጻር ስም ማጥፋት በልጦ ለመታየት የሚወሰድ ስልታዊ አካሄድ ነው። ኃይል ሳይኖር ኃይለኛ መስሎ ለመገኘት የሚደረግ መፍጨርጨር ነው። አንዳንድ ሰዎች በሐሳብ በነገሮች አጥረው ከተገኙ ሌላው አናት ላይ ተራምደው ለመርዘም ይፈልጋሉ። ማለትም አንሰው መገኘታቸውን ርካሽ በሆነ ማስክ ሸፍነው ትልቅ ለመጫወት ይሞክራሉ። ዓላማቸው እንደሚባለው እውነቱን ማውጣት ሳይሆን የሌላውን ስብዕናና መልካምነት ሙልጭ አድርጎ በመዝረፍ በአቋራጭ ለመክበር መሞከር ነው። የእናንተ በአካባቢያቸው መታየት የሁል ጊዜ ፍርሃታቸውን ስለሚያባብስባቸው ማንነታችሁና ስማችሁ ላይ መዝመት አይነተኛ ምርጫቸው ይሆናል። ስለዚህ እንዲህ አይነቱን የስም ማጥፋት ጫጫታን እንደ ጭብጨባ ወስዳችሁ እግዚአብሔር በሰጣችሁ የተቃና የህይወት መንገዳችሁ ተመስገን ብላችሁ መቀጠል ነው።